ያልታሰበው የቀነኒ አዱኛ ፎቶ ሌላኛው በማህበራዊ ሚዲያ ላይ ተለቋል። እንግዲህ ይህም የተለቀቀው በርካቶችን ያነጋገረ ጉዳይም ሆኗል። እንግዲህ ሰጣ ገባ ከወራት ቆይታ በኋላ አንዱዓለም ከእስር ቤት መፈታቱም የምታወስ ነው። ቀነኒ አዱኛ እንግዲህ ፊቱ አካባቢ ብልዝ የታየበት ትናንትና መለቀቁ ነው። ይህን ደግሞ ይህ ፎቶ የተለቀቀው በሀጫሉ ሁንዴሳ አዋርድ ላይ አንዱዓለም ጎሳ የተሰጠውን ሽልማት በቦታው አልተገኘም። በተወካይ ተቀብለው ለቀነኒ አዱኛ ይሁንልኝ በማለትም መናገሩ ከትላንት በስቲያ ባለፈው አዋርድ ላይ መናገሩ በተወካዮች በኩል ማስተላለፉ የሚታወስ ነው። ትላንትና ደግሞ የወጡት መረጃዎች ቀነኒ ፊቷ አካባቢ እንደ ጠቋቆረና የተመታችበት ፎቶ ማህበራዊ ሚዲያ ላይ የወጣ ነው። የወጣው መረጃ በጣም አሳዛኝና በርካቶችም ልብ እንደተሰበረ ጭምርም ነው። ፈጣሪ እውነታውን ይወቅ። ከፊሎቹ አንዱዓለም ነው ስሉ፣ ከፊሎቹ ደግሞ አይደለም አንዱዓለም ታላቅ ዘፋኝ ስለሆነ እሱን ለማስጣል ነው በማለትም ነው ሀሳባቸውን እየሰጡ የሚገኙት። እንግዲህ ቀነኒ ነፍስን በማስመልከት እጅግ አሳዛኝ ነው። ቤተሰቦቿም ሀዘን ላይ እንደሚገኙ የወጡት መረጃዎች ያሳያሉ። ሚኪ ታቦር ኒውስ ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። ሰላም ቆዩልኝ።